ጤና ይስጥልኝ። ይህ አዲስ ዜና ነው። ዛሬ ሰኞ ሚያዝያ 12 ቀን 2018 ዓ.ም አዲስ አበባ ታላቁን የአውሮፓ ህብረት የኢትዮጵያ ንግድ ፎረምን እያስተናገደች ቢሆንም በሀገር ውስጥ ግን የፊንቴክ ኢንቨስትመንት ኃላፊነቱ የተወሰነ የግል ማህበር የዝርፊያ ጉዳይ አሁንም የህዝቡ መነጋገሪያ አጀንዳ ሆኖ ቀጥሏል። ዛሬ በዚህ የዝርፊያ መዝገብ ላይ አዳዲስ የፍርድ ቤት ውሳኔዎችና የተበዳዮችን ቁጣ የቀሰቀሱ መረጃዎች ደርሰውናል። መንሱር ጀማልን ጨምሮ በታዋቂ ሰዎች ላይ ያለው ጥርጣሬና የሀብት እገዳ መነሳት ያስከተለውን ውዝግብ በዝርዝር እንመለከታለን። እንደ ፌዴራል ፖሊስ የስቶክ ማርኬት የዛሬ መረጃ በዋና ተከሳሹ ዳንኤል ዮሐንስ ላይ የተመሰረተው የክስ ፋይል ወደ አዲስ ምዕራፍ ተሸጋግሯል። ፖሊስ የምርመራ ሂደቱን ማጠናቀቁን ተከትሎ በ1.7 ቢሊዮን ብር ዝርፊያ የተጠረጠሩት የድርጅቱ ባለቤቶች በ19 የከባድ ወንጀል ክሶች እንዲጠየቁ ለአቃቢ ሕግ መላኩን አረጋግጧል። በዚህ መዝገብ ላይ የታዩ አዳዲስ ነጥቦች፣ አንደኛ፣ የተበዳዮች ቁጥር መጀመሪያ ከነበረው 1200 ወደ 1430 ከፍ ማለቱ ተረጋግጧል። ሁለተኛ፣ የገንዘብ መጠኑ እያንዳንዱ ተበዳይ በአማካይ 1.36 ሚሊዮን ብር የ50 ከመቶ ቅድመ ክፍያ የታክስና የኤክስፖርት ክፍያ ተብሎ ለድርጅቱ ገቢ አድርጓል። ሶስተኛ፣ የውሸት ቃል ኪዳን ድርጅቱ ከቻይናው BYD ኩባንያ ጋር ውል አለኝ በማለት በውሸት ቢናገርም ፖሊስ ግን ምንም አይነት ህጋዊ ውል አለመኖሩን በምርመራ አረጋግጫለሁ ብለዋል። በዚህ ሳምንት ህዝቡን ክፉኛ ያስቆጣው መረጃ የታዋቂ ሰዎች ሀብት እገዳ መነሳት ጉዳይ ነው። እንደ ቢር ሜትሪክስ ዘገባ የፌዴራል ከፍተኛ ፍርድ ቤት የቲክቶክ ተጽዕኖ ፈጣሪው መንሱር ጀማል፣ አርቲስት ሰራዊት ፍቅሬና ሌሎች 15 ግለሰቦች ላይ ተጥሎ የነበረውን የባንክ ሂሳብና የንብረት እገዳ አንስተዋል። ይሁን እንጂ ፖሊስ ዛሬ ባወጣው ማብራሪያ የሀብት እገዳው መነሳቱ ከክስ ነፃ ናቸው ማለት እንዳልሆነ አሳስበዋል። አርቲስቶቹ ድርጅቱ በህገ ወጥ መንገድ ከሰበሰበው ገንዘብ እያንዳንዳቸው 8 ሚሊዮን ብር ዋጋ ያላቸው BYD ሶንግ ፕላስ መኪኖችን በስጦታ ተቀብለዋል። በሐሰተኛና ማጋነን በተቀላቀለበት ማስታወቂያ ህዝብን በማሳሳት ወንጀል ምርመራው አሁንም እንደቀጠለ ነው። በዛሬው ዕለት በፍርድ ቤት ቅጥር ግቢ ውስጥ የተገኙ ተበዳዮች በመንሱር ጀማልና በሌሎች አርቲስቶች ላይ ያላቸውን ተቃውሞ በጩኸት ሲገልጹ ውለዋል። ተበዳዮች የእኛ ገንዘብ ለነሱ መኪና መግዣ መሆን የለበትም በሚል የተከሳሾች ንብረት ለካሳ እንዲውል እየጠየቁ ይገኛሉ። ሌላው ዛሬ የተሰማው መረጃ በጅቡቲ የተቋቋመው የአልፋ ቲዞ ኩባንያ ጉዳይ ነው። ተከሳሾቹ በጅቡቲ በኩል የ148 መኪኖችን ለማስገባት 10% ክፍያ ብቻ ፈጽመው ቀሪውን 90% ሳይከፍሉ መኪኖቹ ወደ ኢትዮጵያ በማስገባት ለተበዳዮች እንደ ማስረጃ አሳይተዋል። ፖሊስ እንደገለጸው በአሁን ሰዓት በጅቡቲ ወደብ ላይ የቆሙ 400 መኪኖች እንዳሉ ድርጅቱ ቢናገርም በምርመራው ግን ምንም አይነት መኪና በወደቡ ላይ አለመገኘቱ ታውቋል። ይህም የሚያሳየው ድርጅቱ ተበዳዮችን ለማሳመን ስልታዊ የውሸት መረጃዎችን ይጠቀም እንደነበር ነው። የፊንቴክ ኢንቨስትመንት ጉዳይ በኢትዮጵያ የዲጂታል ንግድ ታሪክ ውስጥ ትልቅ ጥቁር ጠባሳ ጥሎ አልፏል። መንግስት በዛሬው የንግድ ፎረም ላይ ኢንቨስትመንት እናበረታታለን ቢልም እንዲህ ያሉ ግዙፍ ማጭበርበሮች ግን የህዝብን በራስ መተማመን እየቀነሱት ይገኛሉ። የፌዴራል ፖሊስ አሁንም በውጭ ሀገር የሚገኘውን አቶ ግርማይ ገብረ ሚካኤልን በኢንተርፖል በኩል እያደነ መሆኑን ገልጿል። ተበዳዮችም ጉዳያቸውን በፍርድ ቤት በትዕግስት እንዲከታተሉ አሳስበዋል። እኛም ይህን ጉዳይ በቅርበት እየተከታተልን ለእናንተ የምናደርስ ይሆናል። ለተጨማሪና ወቅታዊ መረጃዎች ቻናላችንን ሰብስክራይብ፣ ላይክ በማድረግ ቤተሰብ ይሁኑ። ይህ አዲስ ዜና ነው።